ለሰርግ አገልግሎት መንገድ ተዘግቶ የተጣለ ድንኳን ለጭነት መኪና ቃጠሎ መንስኤ ሆነ። በከምባታ ዞን በሽንሽቹ ከተማ ዛሬ ለሚካሄድ የሰርግ መልስ ፕሮግራም ከትናንት አመሻሽ ጀምሮ የመንገዱ ሁለቱን አቅጣጫ በድንኳን ተዘግቶ ውሏል። ተለዋጭ ተብሎ በተዘጋጀው መንገድ እየሄደ የነበረ ጭድ የጫነ የጭነት መኪና አይሱዙ ከመብራት ጋር ተገናኝቶ በተፈጠረ እሳት ሙሉ በሙሉ ወድሟል። ሹፌሩ ከመኪናው ዘሎ ወጥቶ ራሱን አድኗል። በሰጂው ሕይወት ላይ ጉዳት አልደረሰም። የመንገዱን መዘጋት ተከትሎ በተፈጠረ አለመግባባት የጠቀሰው ዘገባው አሁን ላይ አንደኛው ድንኳን መወገዱን ገልጿል። ላይክ እና ፎሎው ያድርጉ።